የዛሬውን ክፍል 3 ሮሜ ምዕራፍ 1 ቁጥር 6 እና 7 ሲሆን ለማስታወስ ያህል የትላንቱን ክፍል 2 መለስ ብለን እንመለከታለን። እንዲህም በሚል ነበር ያቆምነው። ወንጌል እግዚአብሔር በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ የሰጠው ያ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ በስጋ ከዳዊት ዘር የተወለደ በቅድስናው መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው እና ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው በሚል ነበር። ዛሬ ደግሞ ክፍል 3ን እንመለከታለን። ከመቀጠላችን በፊት ግን አንድ አጭር ጸሎት እንጸልያለን። እግዚአብሔር ሆይ የኢየሱስ ክርስቶስ እንድንሆን ስለጠራህን እናመሰግንሃለን። ጥሪህን እንድንቀበል ዘንድ የቃልህ እውነት ዓይናችንን እንዲከፍትልን ስላንተ ትክክለኛውን ዕውቀት ይኖረን ዘንድ የጥበብና የመገለጥ መንፈስ እንድትሰጠን በጌታችን በኢየሱስ ክርስቶስ ስም እጸልያለሁ። የቀረው ጊዜያችንን ሁሉ አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ስም አሜን። ወደ ቀጣዩ ክፍል ስንሄድ ሮሜ ምዕራፍ 1 ቁጥር 6 እና 7 እንዲህም ይላል፣ እናንተም የኢየሱስ ክርስቶስ እንድትሆኑ እግዚአብሔር ከጠራቸው ወገኖች መካከል ናችሁ። ስለዚህ በሮም ለምትኖሩ እግዚአብሔር ለወደዳችሁና ወገኖቹ እንድትሆኑ ለጠራችሁ ሁሉ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። በዚህ ክፍል ውስጥ ልናስተውል የሚገባው ነገር ቢኖር ከተጠራችሁ ወገኖች መካከል ናችሁ የሚለውና እግዚአብሔር ለወደዳችሁና ወገኖቹ እንድትሆኑ ለጠራችሁ ሁሉ የሚለው ጋር ነው። ምክንያቱም ይህ ደብዳቤ ለሮሜ ሰዎች የተጻፈ ቢሆንም ጥሪው ግን ለሁላችንም ነው። ምክንያቱም እግዚአብሔር የዓለምን ሕዝብ ሁሉ ይወዳል። የማቴዎስን ወንጌል ምዕራፍ 28 ቁጥር 19ና 20 ስንመለከት እንዲህ ይላል፣ እንግዲህ ወደ ዓለም ሕዝብ ሁሉ ሂዱ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲፈጽሙ አስተምሯቸው። እነሆ እኔም እስከ ዓለም መጨረሻ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ጌታችን ኢየሱስ ክርስቶስ። እና ለዚህም ነው ጳውሎስ ቁጥር 6 ላይ እንዲህ ያለው፣ የኢየሱስ ክርስቶስ እንድትሆኑ እግዚአብሔር ከጠራቸው ወገኖች መካከል ናችሁ ያለው። እና ይህ ጥሪ ለሁላችንም ነው። ይህንንም ጥሪ በጥልቁ ለመረዳት ከእግዚአብሔር ጋር ግላዊ የሆነ ህብረት ሊኖረን ይገባል። የጠራንን እግዚአብሔር ልናውቀው ይገባል። ይህም ሊሆን የሚችለው መጽሐፍ ቅዱሳችንን በመክፈትና ቃሎችን በማንበብ ነው። ምን ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ? ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህም ቃል እግዚአብሔር ነበር ይላል። እና መጽሐፍ ቅዱሳችንን በምናነብበት ጊዜ እግዚአብሔር በቃሉ እየተናገረን እንደሆነ አንርሳ። ከእግዚአብሔር ቃል ጋር ህብረት ስናደርግ ከእግዚአብሔር ጋር ህብረት እያደረግን መሆናችንን ማወቁ ጥሩ ነው። ቃሉን ስናምን እግዚአብሔርን እያመንን ነው። ቃሉ የሚለንን ስናደርግ እግዚአብሔር ያለንን እያደረግን ነው። ይህ ቃል በቤታችን አለ። በዚህም አይነት ከእግዚአብሔር ጋር ግላዊ የሆነ ህብረት ይኖረናል። ቀጣዩ ቪዲዮ ላይ እስከምንገናኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።